የተነሳው ጽንሰ ሐሳብ መካነ ንስሐ ወይም ደግሞ ነፍሳት እንዲያው እስከ ፍርድ ድረስ በጎረገነት ወይም በደጅ በር ላይ ይኖራሉ እንዴት ነው ምናምን ወዘተ የሚል ጥያቄ ተነሳለ። በእኛ በኦርቶዶክሳዊት ቤተክርስቲያን እንዲህ አይነት አስተምሮ የለም። አስተምሮ ራሱ ማለት ነው በደንብ መረዳት ያለብን የተነገረን በአበውም የተሰጠን ገነት ሲኦል የሚባሉ በምስራቅ በምዕራብ እንዳሉ ነው የተነገረን። መልካም ያደረገው ወደ ገነት ነው፣ ክፉ ያደረገው ወደ ሲኦል ቅጣት ማረሚያ ቤት አለ ማለት ነው። ከዛ ውጭ የሚሆን ግን ወደ ገነት ማይወስደው ከሆነ ግብሩ ወደ ሲኦል ነው። ወደ ሲኦል መሄድ ማይገባው ደግሞ ወደ ገነት መሄድ ብቻ ነው ያለው እንጂ ከሞትኩ በኋላ ነፍስ እንደገና የንስሐ ህይወት እስክትጨርስ የምትጠብቅበት ከገነት በአፋ የምትኖርበት ወይም እስከ ፍርድ ጊዜ ድረስ በዛ ደጅ እንደ መጻተኛ ሆና የምትኖርበት ወይ ጻድቅ ወይ ኃጥእ የማትባል ፍጥረት የለችም ማለት ነው። ከዛ አንፃር በኦርቶዶክሳዊት ቤተክርስቲያን አስተምህሮ የለም ይሄ። ነገር ግን አንዳንድ ትርጓሜዎች ላይ እንደዚሁ ማቴዎስ 12 ላይ መካነ ንስሐ የሚል የተጠቀሰውን አበው አይ ይሄ አምልጦ የገባ ከካቶሊክ የሚመጣ አስተምህሮ እንጂ የኦርቶዶክሳዊት የለም ብሎ ነው መምህራኖቻችንም የነገሩን። ስለዚህ ከዛ አንፃር በዛ ደጅ የሚጠበቁ ምዕመናን አሉ ወይም ደግሞ ነፍሳት አሉ ብሎ ማሰብ አይቻልም፣ ማመንም አይቻልም። በዛው ላይ ድርሳናት ላይ ገድላት ላይ በተመለከተ ከሲኦል ነፍሳትን ማውጣት ጋር ተያይዞ እንግዲህ ይሄ ከመሰረታዊ ሲኦል ገነት ብለን ከምንጠራው አስተምህሮ ላቅ ያለውን ሐሳብ የያዘ ነው። ይሄ ክርስቶስ መጀመሪያ ያደረገው በደሙ ነፍሳትን ከሲኦል ማውጣትና ሲኦልን ባዶ ማስቀረት ወደ ገነት መመለስ ያው የታወቀ ነው። ከዚያ በኋላ የሚመጡ ቅዱሳን ደግሞ ልክ ያን መሰረት ባደረገ እሱ ያስተማረውን ትምህርት እንደምናስተምር ሁሉ እሱ የሰራውን በመስራት ደግሞ በቃል ኪዳን በተለያየ ስራ ከሲኦል ሲያወጡ በገድላት እንመለከታለን። ይሄ ማውጣታቸው መሰረታዊ በሆነው ህግ የሚዳኝ አይደለም። ያ ማለት ቀጥታ ይሄ ይሁን ብለን የምንተው አይደለም፣ አይሆንም ብሎ መከራከርም አይቻል ነው። ምክንያቱም ከኛ አስተምህሮ አንፃር የምናውቀውን እዚህ ያለው ነው የምናወራው። እዚያ ያለው ግን በቅዱሳኑ የሚደረግ የተአምር ኃይል የሚደረግ በእግዚአብሔር ስጦታ የተደረገ የቃል ኪዳን ጉዳይ ስለሆነ እሱ ማመን መቀበልን ብቻ የሚመለከት ነው። ለምን ሆነ ብሎ መከራከርም አይቻልም። ለምን ይሆናል እንዴት አይሆንም ማለት ራሱ የሚከብደው አይሆንም የሚለው ነው። ስለዚህ ከዛ አንፃር አሁን ነፍሳትን ከሲኦል ማውጣት ጋር በተያያዘ አይ እኔም ታዲያስ በኋላ እንደወጣ ብሎ አሁን መጥፎ ቢሰራም የሚቀር ነው። ለምን በተንኮል የሚዳን ስለማይሆን ማለት ነው። ነገር ግን በመጀመሪያ በዚህ ዓለም ሳለ መልካም እየሰራ በአጋጣሚ በሌሎች በአንዳንድ ክፍተቶች ውስጥ የሚገኝ ሰው በቃል ኪዳኑ ሲያምን ቢኖር እንዲህ ቢያደርግ በዛው ላይ ደግሞ በኃጢያቱ ምክንያት ደግሞ ተፈርዶበት ወደ ሲኦል ቢወርድ በቃል ኪዳናቸው መሰረት ቅዱሳን አዳኑ ቢባል የምህረት የህብረት የፍቅር ቦታ መሆኗን ቤተክርስቲያን ያሳያል እንጂ አያስኮንንም። ስለዚህ አያስኮንንም ማለት ነው። እና ይሄ ተአምር አይደለም በዛ በሲኦል ባሉ ነፍሳት ማውጣት ላይ ተመልክቶ ብቻ አይደለም፣ በዚህ ዓለም እንኳን ስንት አይምሮ የማይችላቸው ተአምራት በቅዱሳን ተደርገዋል። በዚህ ዓለም ማለት ለምን አደረጉ ብሎ መቃወም አይቻልም። ለምሳሌ መጽሐፍ ቅዱስ ላይ የሰማይን መለጎም ተአምር ኤልያስን መንቀፍ የሚችል ሰው አለ? ይሄ ሰማይ በፈጣሪ ብቻ የሚሰራ ነገር ነው። ይሄን ግን ኤልያስ አድርጎታል። ዝናብ እንዳይወርድ በቃ አለ፣ እኔ ካልተናገርኩ አይወርድም አለ። እንዴ እግዚአብሔር ዓለም ይሁን ወይም ብርሃን ይሁን አለ፣ ብርሃን ሆነ። ኤልያስ ደግሞ ዝናብ አይውረድ አለ፣ አልወርድ አለ። አሁን የእግዚአብሔር ቃልና ኤልያስ ቃል እንዴት ነው? አያችሁ፣ ቅዱሳን በምድር ላይ ሳሉ እንኳን ያሳዩት ከፍታ በኋላ ነፍሳትን ወንድሞቻቸውን እንዲሁ ደግሞ በሲኦል የሚሰቃዩትን በቃል ኪዳን ደግሞ አምኖ የኖሩትን ላውጣ ቢባል እግዚአብሔር የማይፈቅድበት ምክንያት የለም። ገና አንደኛ ፍርድ ማጠናቀቂያ ላይ አልደረስንም። ገና ነን። ሲኦልም ታልፋለች፣ ገነትም ያልፋል፣ ሁሉም ያልፋሉ። ወደሚጠናቀቀው መገባደጃ እስኪደርስ ድረስ እስከዛ ድረስ የዚህ ዓለም ክፍሎች ስለሆኑ በዚህ ዓለም ደግሞ ራሳቸውን ንስሐ ገብተው ዳኑ የሚባል ትምህርት የለንም እንጂ ሲኦል ገብተው ራሳቸውን ንስሐ ገብተው ዳኑ የሚባል የለንም። ነገር ግን በራሳቸው ኃይል ሳይሆን በቅዱሳኑ ኃይል እግዚአብሔር ለነሱ በሰጣቸው ቃል ኪዳን ግን ወጡ ቢባል አያስኮንንም፣ አያስጠይቅም። መቀበል ብቻ ነው ሊሆን የሚችለው። ይሄ አይምሯችን ከብዶት ይሄን መቀበል የማይችል ሰው ካለ ግን እምነት ጎደሎ የሚባለው እሱ ነው።
ለምን ይባል የምንችለውን ልንቀበል ማንችለውን ላንቀበል ከሆነ እምነት ሊሆን አይችልም ማለት ነው። ስለዚህ ነው የኤልያስ የሰማይ መለጎም ምስጢር ምን ይባላል? አሁን መሬት ላይ የሚንቀሳቀሰው ሰማዩን ዘጋ ካለ መጽሐፍ ቅዱስ መቀበል ብቻ ነው። ለምን ሆነ አትለው። በቃ ለምን ሆነ ማለት አይቻልም። እሳቱ እንዳያቃጥል ሆነ ካልን መቀበል ነው። እሳት ማያቃጥል ነው ብሎ አሁን ዝም ብሎ መቀበል ይችላል ሰው? ሃይማኖት ስለሆነ ግን እንቀበላለን። ለዛ ነው አናብስቱ በአፋቸው ተዘጋ ካለ መጽሐፍ ቅዱስ መቀበል ነው። አሁንም ደግሞ በገላት በድርሳናት በመላእክቱ ዘንድ የሚደረገውን በቅዱሳን ዘንድ የሚደረገውን የተገለጠላቸው አበው እስከሰጡን ድረስ ከተገለጠላቸው ይልቅ ያልተገለጠለት ሰውን ያውቃለው ማለት ደግሞ አይችልም። ይሄ በጣም ጥብቅ እምነት ያስፈልገዋል። የተገለጠለት ከጻፈ ያልተገለጠለት መቃወም አይችልም። ይሄ በፍጹሙ ማለት ነው። ይልቅስ እንዲህ አይነቱን ካለመቀበል ይልቅ ማነው ከመቀበል ይልቅ አለመቀበሉ ነው የሚከብደው ራሱ። ለምን ቢባል በእምነት ደረጃ የሚደረግ የለም ብሎ እንደማሰብም ይመጣል ማለት ነው። እና ከዛ አንፃር ነፍሳት በቃል ኪዳን መሰረት ይወጣሉ ለምን ይላል የሚለው ቃል ታዲያ ቃል ኪዳኑ ምን ላይ ይሰራል? የሚሰራው ራሱ ምኑ ላይ ነው? አይ በዚህ ዓለም ሳለን ብቻ ነው የሚል ከሆነ በዚህ ዓለም ሳለንም ይሰራል። አሁን ገና ዕለተ ምጽአት እስኪመጣ ድረስ ይሰራል። ቃል ኪዳንም እሱ ስለሆነ ማለት ነው። ስለዚህ ነው አይደለም ከሲኦል ማውጣት በጣም እሷ ቀላል ናት። ከሲኦል ከማውጣት በላይ ተደርጓል እኮ በቅዱሳኑ ጸሎት። ከሲኦል ከማውጣት የሚበልጥ ምን ስራ አለ ካላችሁ ያባለት እጹን እንዴት ነው የኔታ በሰፊው እንግዲህ እንዴት ነው አባለት እጹን ምንድነው ያደረጉት? ያችን ነፍስ እኮ ወደ አለመኖር ነው ያስወሰዷት። ከሲኦል ማውጣት ቀላል ሆኖ ከባዱን አስደረገ አባለት እጹን። እኔ ከሲኦል ማውጣት ራሱ አይከብደኝ ላይምሮይ ከባዱ ያባለት እጹን ተአምር ነው። እሱ ምንድነው ያደረገ? ያቺ ነፍስ ወደ ሲኦል ብትገባ እሷን ከሲኦል ካላዳንክ እኔም ሲኦል እገባለሁ ብሎ ነበር እንግዲህ ብዙ ተጋድሎ ያደረጉት። መጨረሻ ላይ ግን እንዲያው ታዲያ ምን ላድርግልህ ከክብርም ከሐሳብም ሳትሆን እንድትቀር። ይሄ በጣም ከባድ መልስ ነው። ያው እግዚአብሔር ፍጥረቱን ከመደምሰስ ወይም ድሌት አድርጎ እንዲሁ ለመጨረሻ የሌለች እንድትሆን ከማድረግ የሚበልጥ ምን አለ? ይሄን ያስደረገው ጻድቁ ነው። ስለዚህ ጻድቃን በቃል ኪዳናቸው ይሄን ሳይቀር አስደርገዋል ማለት ነው። እና በገላትም በድርሳናትም ያለው ከሲኦል የመውጣት የቃል ኪዳን ጉዳይ ነው። በመካነ ገነት ወይም በጎረ ገነት በሚባለው ግን እንደዚህ እስከ ምጽአት እስከ ፍርድ ጊዜ ይቆያሉ የሚባል የለም። በዛው ላይ ዝክረ ቅዱሳት አንስት ላይ እንደዚህ አይነት ሐሳብ አለና ከተባለ ብዝሃ ታሪክ አለ። ከብዝሃ ታሪክ አንፃር ደግሞ ቅድም እንዳልነው እንደ ትርጓሜም ላይ መካነ ንስሐ የሚል ሰርጎ የሚገባ አለ። ከዛ አንፃር ሙሉ ሚዳኝ አይደለም ዶግማ ትምህርታችን የሚገባ ነው ያብራሩት። ያው ነው ያለው ምልከታ። እንደው ምናልባት ከዚህ ከትርጓሜዎች ጋር ከተነሱት ጋር ተያይዞ ምን ለማለት የታሰበ ነገር እንዳለ ትንሽ ለማሳየት ማለት አሁን ይሄ መካነ ንስሐ የሚለው ሰው ከሲኦል ቆይቶ ከወጣ ዘንድ ያው የቆየውን እንደ የንስሐ ጊዜ እንደመቁጠር ማለትም ያው ስቃዩን መቀበሉን ከዚህ አንፃር ለማሳየት የተሞከረ ይመስላል። እንደዚያም ነውና እንጂ ቦታ የተለየ ከዚያና ከዚህ ሁለት ቦታ ማለት ከገነትና ከሲኦል ውጪ ሌላ ደግሞ ሰዎች ንስሐቸውን ሳይጨርሱ ቀርተው ሄደው ንስሐ የሚገቡበት ቦታ የለም። ይህም በመምህራንም በመጻሕፍትም የለም። ግን እንደተባለው በቅዱሳን ቃል ኪዳን እስኪወጡ ድረስ በሲኦል ሲቆዩ ምንድነው ከገነት ቆይቶ ወደ ሲኦል የወጣ ሰው በታሪክ የለም። የሚሆነው ከገነት ወደ ሲኦል ሳይሆን ከሲኦል ወደ ገነት ነው ማለት ነው። እና ተፈርዶባቸው ወይም በስራቸው ሲኦል ከወረዱ በኋላ በቅዱሳን ቃል ኪዳን በእነሱም እግዚአብሔር ያየላቸው ትንሽ ድካም ከሲኦል ወደ ገነት ይመለሳሉ ማለት ነው። እና ይሄ ደግሞ እስከ ምጽአት ድረስ ይቀጥላል። ከዚያ በኋላ ነው ከገቡ መውጣት የሌለበት። እሱ ከሆነ ዘንድ ያን ቆይታቸውን መካነ ንስሐ የማለት እና በዚያ የመሰየም ነገር መሆኑ እንደው ይሄ ከካቶሊክ የመጣ ከሚለው ይሄኛው ትንሽ እንትን ያደርገዋል የሚል እንትን አለና ቆይታቸውን ሲያይ ምንም ከዚያኛው ጋር የጋራ የስቃይ ቦታ ቢሆንም የተለየ ሌላ ሀገር ባይሆንም ቆይታቸው ግን ከዚህ አንፃር ሊወሰድ የሚችል ይሆናል ማለት ነው። ከዚያ ውጪ
እንደተባለው ቅዱሳን ብዙ እኔ የሰራሁትን ይሰራሉ ከዚያም በላይ ይሰራሉ ብሎ ምንም እንኳን የፍቅር የሰብነቱን የገለጠ ቃል ቢሆንም ስራቸው በሰው ይሄን አደረጉ ያን ለምን አደረጉ ተብሎ ሊመዘን ወይም ሊተች የሚችል አይደለም። ሰው ለመተቸት ወይም ለመንቀፍ ከዚያ በላይ የሆነ መሆን አለበት ማለት ነውና ማለት ነው።